አርሰናል ማዱኬን ለማስፈረም ተስማማ። የሰሜን ለንደኑ ክለብ አርሰናል እንግሊዛዊ የፊት መስመር ተጫዋች ኖኒ ማዱኬ ለማስፈረም ከቼልሲ ጋር ከስምምነት መድረሳቸው ተገልጿል። አርሰናል ተጫዋቹ 50 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ለማስፈረም ከቼልሲ ጋር ከስምምነት ደርሷል። ተጫዋቹ ከዚህ በፊት በአርሰናል ቤት የ5 ዓመት ውል ለመፈረም መስማማቱ የሚታወስ ሲሆን አሁን ዝውውሩ እንዲጠናቀቅ ከቼልሲ ፍቃድ አግኝተዋል። ኖኒ ማዱኬ በዚህ ዓመት ከቼልሲ 45 ጨዋታዎችን ሲያደርግ 11 ግቦችን አስቆጥሯል። 5 ጎሎችን አመቻችቶ አቀብሏል። ቼልሲ ኖኒ ማዱኬ ከ2 ዓመት በፊት ከፒቪኤስቪ በ29 ሚሊዮን ፓውንድ ማስፈረማቸው አይዘነጋም። የክለቦች ዓለም ዋንጫ ያስፈልጋል፣ ቬንገር ተናገሩ። የቀድሞ ፈረንሳዊ አሰልጣኝ አርሴን ቬንገር የክለቦች ዓለም ዋንጫ ውድድር አስፈላጊ ነው የሚል እምነት እንዳላቸው ገልጸዋል። በቅርቡ አሰልጣኝ የርገን ክሎፕ የውድድሩ መጀመሪያ ላይ ላቀረቡት ትችት ምላሹን የሰጡት አርሴን ቬንገር የውድድሩ ሀሳብ ደጋፊ ነኝ ብለዋል። የቀድሞ አርሰናል ታሪካዊ አሰልጣኝ አርሴን ቬንገር አሁን ላይ በፊፋ ዓለም አቀፍ የእግር ኳስ እድገት ኃላፊ በመሆን እያገለገሉ ይገኛሉ። የክለቦች ዓለም ዋንጫ ውድድር ያስፈልጋል ያሉት አርሴን ቬንገር እዚህ የነበሩትን ሁሉንም ክለቦች ብትጠይቁ በድጋሚ መወዳደር ይፈልጋሉ ብለዋል። ውድድሩ በደጋፊዎች ስለመወደዱ ያነሱት አርሴን ቬንገር የተመልካቹ ቁጥር ዝቅተኛ ነው ተብሎ ቢገመትም ከፍ ብሎ ታይቷል፣ ምላሹ ይሄ ነው ሲሉ ተደምጠዋል። የ2025 የክለቦች ዓለም ዋንጫ ውድድር እሁድ ቼልሲ ከፒኤስጂ ጋር በሚያደርጉት የፍጻሜ ጨዋታ ይጠናቀቃል። የአርሰናል ደጋፊዎች ተቃውሞ መቀጠሉ ተሰማ። የሰሜን ለንደኑ ክለብ አርሰናል ደጋፊዎቹ የኖኒ ማዱኬን ዝውውር እንዳይፈጸም የሚያደርጉትን ተቃውሞ መቀጠላቸው ተገልጿል። ደጋፊዎቹ ዝውውሩን በመቃወም ዛሬ በክለቡ ስታዲየም ኤምሬትስ ውጭ የሚገኙ በርካታ ምስሎችን አበላሽተው ማደራቸው ተነግሯል። ደጋፊዎቹ በስታዲየሙ ውጭ አርቴታ አውት የሚል ጽሑፍ አስፍረው ታይተዋል። በሌላ በኩል ደጋፊዎቹ ተጫዋቹ ወደ አርሰናል የሚያደርገው ዝውውር ለማስቆም በጥቂት ሰዓታት ውስጥ 4000 የሚጠጋ ድምፅ አሰባስበዋል። አርሰናል ተጫዋቹን ለማስፈረም ከቼልሲ ጋር ከስምምነት መድረሳቸው መዘገቡ አይዘነጋም። ክሪስታል ፓላስ ተጫዋች አስፈረመ። የፕሪሚየር ሊጉ ክለብ ክሪስታል ፓላስ ከአያክስ የግራ መስመር ተጫዋች ማስፈረማቸው በይፋ አስታውቀዋል። ክሪስታል ፓላስ የ27 ዓመቱ ክሮሺያዊ የግራ መስመር ተጫዋች ቦርና ሶሳ ማስፈረማቸው ይፋ ሆኗል። ተጫዋቹ ከፊርማው በኋላ ክሪስታል ፓላስ በመቀላቀል ተጫዋቹ ከፊርማው በኋላ ክሪስታል ፓላስ በመቀላቀል ተደስቻለሁ፣ ስለ ክለቡ በርካታ ጥሩ ነገሮችን ሰምቻለሁ ሲል ተደምጧል። ተጫዋቹ ባለፈው ዓመት በውሰት ወደ ቶሪኖ አምርቶ 20 ጨዋታዎች ላይ ተሰልፎ መጫወት ችሏል። ክሪስታል ፓላስ ታሪክ ሚቼልን የመጀመሪያ ተመራጭ የግራ ተመላላሽ አድርጎ ቢመለከትም ቡድኑን ለማጠናከር እና የተጫዋቹን ተፎካካሪ ለማድረግ ቦርና ሶሳ አስፈርሟል። የክሮሺያ ተጫዋች ቦርሳ ሶሳ ዝውውር ሂሳብ 2 ሚሊዮን ፓውንድ መሆኑ ተዘግቧል። ተጫዋቾቹ ጥቁር ጨርቅ አስረው ይገባሉ። ሊቨርፑል እሁድ ከፕሬስተን ጋር በሚያደርገው የወዳጅነት ጨዋታ ዲያጎ ጆታና ወንድሙ እንደሚታሰቡ ተገልጿል። ጨዋታው ከመጀመሩ በፊት የ1 ደቂቃ የህሊና ጸሎት እንደሚደረግና የደጋፊዎች መልእክት በስታዲየም ስክሪን እንደሚታይ ተነግሯል።
በተጨማሪም በስታዲየሙ ታዋቂው የሊቨርፑል ክለብ መዝሙር ዩ ዊል ነቨር ዎልክ አሎን እንደሚደመጥ ተገልጿል። እንዲሁም ተጫዋቾቹ በክንዳቸው ላይ ጥቁር ጨርቅ በማሰር ወደ ሜዳው የሚገቡ ይሆናል። ጨዋታው እሁድ ከቀኑ 11 ሰዓት በፕሬስተን ስታዲየም የሚደረግ ይሆናል። ቪክቶር ዩክሬሽ ወደ ልምምድ አይመለስም። ስዊድናዊው የፊት መስመር አጥቂ ቪክቶር ዩኬሬሽ ወደ ስፖርት ሊዝበን ልምምድ ተመልሶ ሪፖርት ለማድረግ እንዳላሰበ ተገልጿል። ተጫዋቹ በነገው ዕለት ወደ ልምምድ መመለስ የሚጠበቅበት ቢሆንም በድጋሚ የክለቡን ማሊያ መልበስ እንደማይፈልግ ለክለቡ ማሳወቁ ተነግሯል። ተጫዋቹ አርሰናልን ለመቀላቀል በንግግር ላይ እንደሚገኝ የሚታወቅ ሲሆን መድፈኞቹ ለማስፈረም በጥረት ላይ ናቸው። ቪክቶር ዩኬሬሽ ለአርሰናል የ5 ዓመት ኮንትራት ለመፈረም ስምምነት መድረሱ ተነግሯል። አርሰናል በበኩሉ ተጫዋቹ ዝውውር ለማጠናቀቅ በሂሳቡ ዙሪያ ለመስማማት በሂደት ላይ እንደሚገኙ ተዘግቧል። ኖቲንግሃም ፎረስት ቶተንሃምን ሊከሱ ነው። ጉድ! የሰሜኑ ለንደን ክለቡ ቶተንሃም ሞርጋን ጊብስ ዋይትን ለማስፈረም ተገቢ ባልሆነ መንገድ ማነጋገሩ ተገልጿል። ኖቲንግሃም ፎረስት ቶተንሃም ካልፈቀዳቸው ተጫዋቹን ማስፈረም ተከትሎ ለፕሪሚየር ሊጉ ቅሬታ ለማቅረብ መዘጋጀታቸው ተነግሯል። በተጨማሪም ኖቲንግሃም ቶተንሃም ሕጋዊ ባልሆነ መንገድ ወደ ተጫዋቹ ቀርቧል በማለት ሕጋዊ እርምጃ ለመውሰድ እየሰሩ መሆኑ ተዘግቧል። ቶተንሃም የ25 ዓመቱን የመሃል ሜዳ ተጫዋች ሞርጋን ጊብስ ዋይት ለማስፈረም ከስምምነት መድረሳቸው ተዘግቦ ነበር። የተጫዋቹ ዝውውር ሂደት አሁን ላይ መቆሙ ተዘግቧል። ቶተንሃም የተጫዋቹ ዝውውር ለማጠናቀቅ በዛሬው ዕለት የጤና ምርመራ ለማድረግ ቀጠሮ ይዘው ነበር። ኖኒ ማዱኬ የቼልሲን ስብስብ ለቀቀ። እንግሊዛዊው የፊት መስመር ተጫዋች ኖኒ ማዱኬ አሜሪካ የሚገኘውን የቼልሲን ቡድን ስብስብ መልቀቁ ተገልጿል። ተጫዋቹ እሁድ በሚካሄደው የክለቦች ዓለም ዋንጫ ውድድር ፍጻሜ ጨዋታ ላይ እንደሚሳተፍ ዘ አትሌቲክስ ዘግቧል። ኖኒ ማዱኬ በቀጣይ ወደ እንግሊዝ መመለስ ወደ አርሰናል የሚያደርገው ዝውውር ለማጠናቀቅ የጤና ምርመራውን እንደሚያደርግ ተነግሯል። ቼልሲ ተጫዋቹ ወደ አርሰናል ሄዶ የጤና ምርመራውን እንደሚያደርግ ፍቃድ መስጠታቸው ተገልጿል። አርሰናል ኖኒ ማዱኬን በ52 ሚሊዮን ፓውንድ ለማስፈረም ከስምምነት መድረሳቸው አይዘነጋም። ቼልሲ የጎዳና ላይ ክብረ በዓል ያዘጋጃል? ጥያቄ ምልክት። የምዕራብ ለንደኑ ክለብ ቼልሲ እሁድ የክለቦቹ ዓለም ዋንጫ ፍጻሜ ጨዋታውን ከፒኤስጂ ጋር የሚያደርግ ይሆናል። ሰማያዊዎቹ ዋንጫውን ካሸነፉ ድሉን ከደጋፊዎቻቸው ጋር በጎዳና ላይ ለማክበር አለማሰባቸው ተገልጿል። ቼልሲዎች ከፍጻሜ ጨዋታው በኋላ ለተጫዋቾቹ የ3 ሳምንታት እረፍት ለመስጠት ማሰባቸው ተነግረዋል። ብዙዎቹ የክለቡ ተጫዋቾች ፒኤስጂን ካሸነፉ የዋንጫ ድሉን በጎዳና ላይ የማክበር ሀሳቡን እንዳልተቀበሉት ተዘግበዋል። አብዛኞቹ የክለቡ ተጫዋቾች በበኩላቸው ከፍጻሜው በኋላ ከቤተሰቦቻቸው ጋር ወደ ካሪቢያን እና ሎስ አንጀለስ ለማምራት ማቀዳቸው ቢቢሲ ዘግቧል። ዓለም ዋንጫ ፍጻሜ በመድረስ 87.5 ሚሊዮን ፓውንድ ያገኘው ቼልሲ በቀጣይ ለተጫዋቾቹ ጉርሻ ይሰጣል ተብሎ ይጠበቃል። የቼልሲ ተጫዋቹ ልምምድ ሰርቷል። የሰማያዊ ወሳኝ የመሃል ሜዳ ተጫዋቹ ሞይሰስ ካይሴዶ በዛሬው የቡድን ልምምድ ላይ መሳተፍ ችሏል። ተጫዋቹ በቡድኑ የግማሽ ፍጻሜ ጨዋታ ጉዳት አጋጥሞት እንደነበረ የሚታወስ ነው። ሞይሰስ ካይሴዶ በእሁድ የፍጻሜ ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። በሌላ በኩል ሌላኛው የመሃል ሜዳ ተጫዋች ሮሚዮ ላቪያ በዛሬው ልምምድ ላይ ሳይሳተፍ መቅረቱ ተገልጿል። ክሪስታል ፓላስ በዩሮፓ ሊግ አይሳተፍም።
ክሪስታል ፓላስ በሚቀጥለው የውድድር ዓመት በኤሮፓ ሊግ መሳተፍ እንደማይችል የአውሮፓ እግር ኳስ ማህበር አስታውቋል። በታሪኩ ለመጀመሪያ ጊዜ ለአውሮፓ መድረክ የበቃው ክሪስታል ፓላስ በተመሳሳይ ክለብ ባለቤትነት ሕግ ጋር በተያያዘ ከዩሮፓ ሊግ ወደ ኮንፈረንስ ሊግ ወርዷል። የዩሮፓ ሊግ ተሳታፊው ኦሎምፒክ ሊዮን ባለቤት ጆን ቴክስተር በክሪስታል ፓላስ ድርሻ እንዳላቸው ይታወቃል። ኦሎምፒክ ሊዮን በሊጉ የተሻለ ደረጃ ይዞ ማጠናቀቁን ተከትሎ ቅድሚያ እንደተሰጠው ተገልጿል። ክሪስታል ፓላስ በቀጣይ በአውሮፓ ኮንፈረንስ ሊግ እንዲጫወት የወረደ ሲሆን በምትኩ ኖቲንግሃም ፎረስት ወደ ዩሮፓ ሊግ አድጓል። አሜሪካ ባለቤት ጆን ቴክሳስ በክሪስታል ፓላስ ያላቸውን ድርሻ ለመሸጥ በሂደት ላይ ሲሆኑ ክሪስታል ፓላስ በበኩሉ ይግባኝ ሊጠይቅ እንደሚችል ተጠቁሟል። ይሸነፋሉ ስለተባለ ጫናው ይቀንስልናል፣ ሌቪ ኮልዊል ተናገሩ። የሰማያዊዎቹ ተጫዋቾች ሌቪ ኮልዊል ቡድናቸው በእሁድ ፍጻሜ በብዙዎቹ የተሸናፊነት ግምት ማግኘቱ ያለ ጫና እንዲጫወቱ እንደሚያደርግ ተናግረዋል። ሰዎች ፍጻሜውን እንደምናሸነፍ እያሰቡ ነው፣ ስለዚህ ይህ ለእኛ ብንሸነፍ የምናጣው ነገር እንደሌለ ይነግረናል ሲል ሌቪ ኮልዊል ተናግረዋል። ቡድናቸው አነስተኛ የመሸነፍ ግምት ማግኘቱ ጨዋታውን እንዳይፈራ በማድረግና ጫና በመቀነስ እንደሚረዳቸው ተጫዋቹ ተናግረዋል። ወደዛ ሂደን የራሳችንን የእግር ኳስ መጫወት አለብን፣ በራሳችን መተማመንና ሁሉንም ለማስደነቅ መጣር አለብን፣ ሌቪ ኮልዊል ተናገረ። ሌቪ ኮልዊል አክሎም እኛ ሪያል ማድሪድ ወይም ኢንተር ሚያሚ አይደለንም ያለ ሲሆን በተለየ መንገድ ነው የምንጫወተው፣ ፒኤስጂን ከእነሱ በተሻለ እንፈትነዋለን ብሏል። የተወሰነ የቆመ ኳስ አስቆጥራችኋለሁ ሮንጋርድ ተናገረ። አዲሱ የመድፈኞቹ አማካይ ክሪስቲያን ኖርጋርድ ለቡድኑ ከሚያበረክታቸው አስተዋጽኦች አንዱ ቡድኑን መምራት መሆኑን ገልጸዋል። የተወሰኑ የቆሙ ኳሶች በማስቆጠር እንደማግዝ ተስፋ አለኝ፣ በተጨማሪም ቡድኑን በመምራት አግዛለሁ ሲል ክሪስቲያን ኖርጋርድ ተናግሯል። አክሎም እንዲሁም የቡድኑ አማካኝ የእድሜ ጣሪያ ከፍ አደርጋለሁ ብሏል። ተጫዋቹ ዛሬ ለመጀመሪያ ጊዜ በአርሰናል ልምምድ ማዕከል ተገኝተዋል። እኛ ቼልሲዎች ማንንም አንፈራም፣ ኮልዊል ተናገረ። የሰማያዊዎቹ ተጫዋቾች ሌቪ ኮልዊል ቡድናቸው ፍጻሜውን ለማሸነፍ ወደ ሜዳ ይገባል ሲል አስተያየቱን ሰጥቷል። ለቼልሲ ስትጫወት ማንንም ለመግጠም አትፈራም የሚል ሌቪ ኮልዊል ወደዚህ የመጣ ነው ለፍጻሜ ለመጫወት ነው ብለዋል። አክሎም ፒኤስጂ ጠንካራ ቡድን ነው ያለው ተጫዋቹ ነገር ግን እኛ ዋንጫውን ማሸነፍ እንፈልጋለን በማለት ገልጿል። በርንማውዝ ግብ ጠባቂ ለማስፈረም ተስማማ። በርንማውዝ የ25 ዓመቱ ግብ ጠባቂ ፒትሮቪች ለማስፈረም ከቼልሲ ጋር ከስምምነት መድረሳቸው ተገልጿል። ሰማያዊዎቹ ግብ ጠባቂውን በ25 ሚሊዮን ፓውንድ ለመሸጥ ከስምምነት መድረሳቸውን ዘ አትሌቲክ አስተባብሏል። ሰርቢያዊው ግብ ጠባቂ ፒትሮቪች የጤና ምርመራውን እንዲያደርግ የፍቃድ የተሰጠው ሲሆን በቀጣይ የዓመት ውል እንደሚፈርም ይጠበቃል። በርንማውዝ የኬፓ አሪዛባላጋ መልቀቅ ተከትሎ ለቡድኑ ቁጥር አንድ ግብ ጠባቂ በማፈላለግ ላይ ነበሩ። ባለፈው ዓመት በውሰት በስትራስቦርግ ያሳለፈው ፒትሮቪች በበኩሉ ክለብ እንዲያፈላልግ በክለቡ ተነግሮ መቆየቱ ይታወቃል። ባርሴሎና በኮንጎ ጋር ንግግር ላይ ነው። የካታሎጉ ክለብ ባርሴሎና በአፍሪካዊቷ ሀገር ዲሞክራቲክ ኮንጎ ጋር የስፖንሰርሺፕ ስምምነት ለመፈጸም ንግግር ላይ መሆናቸው ተገልጿል።
ባርሴሎና ከዲሞክራቲክ ኮንጎ ቱሪዝም ሚኒስትር ጋር በቱሪዝም ዙሪያ ለመስራት ንግግር ላይ መሆናቸው ተዘግቧል። ባርሴሎና ከስምምነቱ በዓመት 10 ሚሊዮን ዩሮ ያገኛል የተባለ ሲሆን ባርሴሎና በአንጻሩ የሀገሪቱን ቱሪዝም እንደሚያስተዋውቅ ተገልጿል። ስምምነቱ የሚፈጸም ከሆነ ባርሴሎና በእጀታው ላይ ኮንጎ አፍሪካ ልብ የሚል ጽሑፍ እንደሚያሰፍር ተነግሯል። የዲሞክራቲክ ኮንጎ ስፖርትና ቱሪዝም ሚኒስትር በቅርቡ ወደ ባርሴሎና አቅንተው በጉዳዩ ዙሪያ መነጋገራቸው ተጠቁሟል። አርሰናል ማዱኬን ለማስፈረም ተስማማ። የሰሜን ለንደኑ ክለብ አርሰናል እንግሊዛዊ የፊት መስመር ተጫዋች ኖኒ ማዱኬ ለማስፈረም ከቼልሲ ጋር ከስምምነት መድረሳቸው ተገልጿል። አርሰናል ተጫዋቹ 50 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ለማስፈረም ከቼልሲ ጋር ከስምምነት ደርሷል። ተጫዋቹ ከዚህ በፊት በአርሰናል ቤት የ5 ዓመት ውል ለመፈረም መስማማቱ የሚታወስ ሲሆን አሁን ዝውውሩ እንዲጠናቀቅ ከቼልሲ ፍቃድ አግኝተዋል። ኖኒ ማዱኬ በዚህ ዓመት ከቼልሲ 45 ጨዋታዎችን ሲያደርግ 11 ግቦችን አስቆጥሯል። 5 ጎሎችን አመቻችቶ አቀብሏል። ቼልሲ ኖኒ ማዱኬ ከ2 ዓመት በፊት ከፒቪኤስቪ በ29 ሚሊዮን ፓውንድ ማስፈረማቸው አይዘነጋም። የክለቦች ዓለም ዋንጫ ያስፈልጋል፣ ቬንገር ተናገሩ። የቀድሞ ፈረንሳዊ አሰልጣኝ አርሴን ቬንገር የክለቦች ዓለም ዋንጫ ውድድር አስፈላጊ ነው የሚል እምነት እንዳላቸው ገልጸዋል። በቅርቡ አሰልጣኝ የርገን ክሎፕ የውድድሩ መጀመሪያ ላይ ላቀረቡት ትችት ምላሹን የሰጡት አርሴን ቬንገር የውድድሩ ሀሳብ ደጋፊ ነኝ ብለዋል። የቀድሞ አርሰናል ታሪካዊ አሰልጣኝ አርሴን ቬንገር አሁን ላይ በፊፋ ዓለም አቀፍ የእግር ኳስ እድገት ኃላፊ በመሆን እያገለገሉ ይገኛሉ። የክለቦች ዓለም ዋንጫ ውድድር ያስፈልጋል ያሉት አርሴን ቬንገር እዚህ የነበሩትን ሁሉንም ክለቦች ብትጠይቁ በድጋሚ መወዳደር ይፈልጋሉ ብለዋል። ውድድሩ በደጋፊዎች ስለመወደዱ ያነሱት አርሴን ቬንገር የተመልካቹ ቁጥር ዝቅተኛ ነው ተብሎ ቢገመትም ከፍ ብሎ ታይቷል፣ ምላሹ ይሄ ነው ሲሉ ተደምጠዋል። የ2025 የክለቦች ዓለም ዋንጫ ውድድር እሁድ ቼልሲ ከፒኤስጂ ጋር በሚያደርጉት የፍጻሜ ጨዋታ ይጠናቀቃል። የአርሰናል ደጋፊዎች ተቃውሞ መቀጠሉ ተሰማ። የሰሜን ለንደኑ ክለብ አርሰናል ደጋፊዎቹ የኖኒ ማዱኬን ዝውውር እንዳይፈጸም የሚያደርጉትን ተቃውሞ መቀጠላቸው ተገልጿል። ደጋፊዎቹ ዝውውሩን በመቃወም ዛሬ በክለቡ ስታዲየም ኤምሬትስ ውጭ የሚገኙ በርካታ ምስሎችን አበላሽተው ማደራቸው ተነግሯል። ደጋፊዎቹ በስታዲየሙ ውጭ አርቴታ አውት የሚል ጽሑፍ አስፍረው ታይተዋል። በሌላ በኩል ደጋፊዎቹ ተጫዋቹ ወደ አርሰናል የሚያደርገው ዝውውር ለማስቆም በጥቂት ሰዓታት ውስጥ 4000 የሚጠጋ ድምፅ አሰባስበዋል። አርሰናል ተጫዋቹን ለማስፈረም ከቼልሲ ጋር ከስምምነት መድረሳቸው መዘገቡ አይዘነጋም። ክሪስታል ፓላስ ተጫዋች አስፈረመ። የፕሪሚየር ሊጉ ክለብ ክሪስታል ፓላስ ከአያክስ የግራ መስመር ተጫዋች ማስፈረማቸው በይፋ አስታውቀዋል። ክሪስታል ፓላስ የ27 ዓመቱ ክሮሺያዊ የግራ መስመር ተጫዋች ቦርና ሶሳ ማስፈረማቸው ይፋ ሆኗል። ተጫዋቹ ከፊርማው በኋላ ክሪስታል ፓላስ በመቀላቀል ተጫዋቹ ከፊርማው በኋላ ክሪስታል ፓላስ በመቀላቀል ተደስቻለሁ፣ ስለ ክለቡ በርካታ ጥሩ ነገሮችን ሰምቻለሁ ሲል ተደምጧል። ተጫዋቹ ባለፈው ዓመት በውሰት ወደ ቶሪኖ አምርቶ 20 ጨዋታዎች ላይ ተሰልፎ መጫወት ችሏል። ክሪስታል ፓላስ ታሪክ ሚቼልን የመጀመሪያ ተመራጭ የግራ ተመላላሽ አድርጎ ቢመለከትም ቡድኑን ለማጠናከር እና የተጫዋቹን ተፎካካሪ ለማድረግ ቦርና ሶሳ አስፈርሟል።
የክረሾ ተጫዋች ቦርሳ ሶሳ ዝውውር ሂሳብ 2 ሚሊዮን ፓውንድ መሆኑ ተዘግቧል። ተጫዋቾቹ ጥቁር ጨርቅ አስረው ይገባሉ። ሊቨርፑል እሁድ ከፕሬስተን ጋር በሚያደርገው የወዳጅነት ጨዋታ ዲያጎ ጆታና ወንድሙ እንደሚታሰቡ ተገልጿል። ጨዋታው ከመጀመሩ በፊት የ1 ደቂቃ የህሊና ጸሎት እንደሚደረግና የደጋፊዎች መልእክት በስታዲየም ስክሪን እንደሚታይ ተነግሯል። በተጨማሪም በስታዲየሙ ታዋቂው የሊቨርፑል ክለብ መዝሙር ዩ ዊል ነቨር ዎክ አሎን እንደሚደመጥ ተገልጿል። እንዲሁም ተጫዋቾቹ በክንዳቸው ላይ ጥቁር ጨርቅ በማሰር ወደ ሜዳው የሚገቡ ይሆናል። ጨዋታው እሁድ ከቀኑ 11 ሰዓት በፕሬስተን ስታዲየም የሚደረግ ይሆናል። ቪክቶር ዩክሬሽ ወደ ልምምድ አይመለስም። ስዊድናዊው የፊት መስመር አጥቂ ቪክቶር ዩኬሬሽ ወደ ስፖርት ሊዝበን ልምምድ ተመልሶ ሪፖርት ለማድረግ እንዳላሰበ ተገልጿል። ተጫዋቹ በነገው ዕለት ወደ ልምምድ መመለስ የሚጠበቅበት ቢሆንም በድጋሚ የክለቡን ማሊያ መልበስ እንደማይፈልግ ለክለቡ ማሳወቁ ተነግሯል። ተጫዋቹ አርሰናልን ለመቀላቀል በንግግር ላይ እንደሚገኝ የሚታወቅ ሲሆን መድፈኞቹ ለማስፈረም በጥረት ላይ ናቸው። ቪክቶር ዩኬሬሽ ለአርሰናል የ5 ዓመት ኮንትራት ለመፈረም ስምምነት መድረሱ ተነግሯል። አርሰናል በበኩሉ ተጫዋቹ ዝውውር ለማጠናቀቅ በሂሳቡ ዙሪያ ለመስማማት በሂደት ላይ እንደሚገኙ ተዘግቧል። ኖቲንግሃም ፎረስት ቶተንሃምን ሊከሱ ነው። ጉድ! የሰሜኑ ለንደን ክለቡ ቶተንሃም ሞርጋን ጊብስ ዋይትን ለማስፈረም ተገቢ ባልሆነ መንገድ ማነጋገሩ ተገልጿል። ኖቲንግሃም ፎረስት ቶተንሃም ካልፈቀዳቸው ተጫዋቹን ማስፈረም ተከትሎ ለፕሪሚየር ሊጉ ቅሬታ ለማቅረብ መዘጋጀታቸው ተነግሯል። በተጨማሪም ኖቲንግሃም ቶተንሃም ሕጋዊ ባልሆነ መንገድ ወደ ተጫዋቹ ቀርቧል በማለት ሕጋዊ እርምጃ ለመውሰድ እየሰሩ መሆኑ ተዘግቧል። ቶተንሃም የ25 ዓመቱን የመሃል ሜዳ ተጫዋች ሞርጋን ጊብስ ዋይት ለማስፈረም ከስምምነት መድረሳቸው ተዘግቦ ነበር። የተጫዋቹ ዝውውር ሂደት አሁን ላይ መቆሙ ተዘግቧል። ቶተንሃም የተጫዋቹ ዝውውር ለማጠናቀቅ በዛሬው ዕለት የጤና ምርመራ ለማድረግ ቀጠሮ ይዘው ነበር። ኖኒ ማዱኬ የቼልሲን ስብስብ ለቀቀ። እንግሊዛዊው የፊት መስመር ተጫዋች ኖኒ ማዱኬ አሜሪካ የሚገኘውን የቼልሲን ቡድን ስብስብ መልቀቁ ተገልጿል። ተጫዋቹ እሁድ በሚካሄደው የክለቦች ዓለም ዋንጫ ውድድር ፍጻሜ ጨዋታ ላይ እንደሚሳተፍ ዘ አትሌቲክስ ዘግቧል። ኖኒ ማዱኬ በቀጣይ ወደ እንግሊዝ መመለስ ወደ አርሰናል የሚያደርገው ዝውውር ለማጠናቀቅ የጤና ምርመራውን እንደሚያደርግ ተነግሯል። ቼልሲ ተጫዋቹ ወደ አርሰናል ሄዶ የጤና ምርመራውን እንደሚያደርግ ፍቃድ መስጠታቸው ተገልጿል። አርሰናል ኖኒ ማዱኬን በ52 ሚሊዮን ፓውንድ ለማስፈረም ከስምምነት መድረሳቸው አይዘነጋም። ቼልሲ የጎዳና ላይ ክብረ በዓል ያዘጋጃል? ጥያቄ ምልክት። የምዕራብ ለንደኑ ክለብ ቼልሲ እሁድ የክለቦቹ ዓለም ዋንጫ ፍጻሜ ጨዋታውን ከፒኤስጂ ጋር የሚያደርግ ይሆናል። ሰማያዊዎቹ ዋንጫውን ካሸነፉ ድሉን ከደጋፊዎቻቸው ጋር በጎዳና ላይ ለማክበር አለማሰባቸው ተገልጿል። ቼልሲዎች ከፍጻሜ ጨዋታው በኋላ ለተጫዋቾቹ የ3 ሳምንታት እረፍት ለመስጠት ማሰባቸው ተነግረዋል። ብዙዎቹ የክለቡ ተጫዋቾች ፒኤስጂን ካሸነፉ የዋንጫ ድሉን በጎዳና ላይ የማክበር ሀሳቡን እንዳልተቀበሉት ተዘግበዋል። አብዛኞቹ የክለቡ ተጫዋቾች በበኩላቸው ከፍጻሜው በኋላ ከቤተሰቦቻቸው ጋር ወደ ካሪቢያን እና ሎስ አንጀለስ ለማምራት ማቀዳቸው ቢቢሲ ዘግቧል። ዓለም ዋንጫ ፍጻሜ በመድረስ 87.5 ሚሊዮን ፓውንድ ያገኘው ቼልሲ በቀጣይ ለተጫዋቾቹ ጉርሻ ይሰጣል ተብሎ ይጠበቃል። የቼልሲ ተጫዋቹ ልምምድ ሰርቷል። የሰማያዊ ወሳኝ የመሃል ሜዳ ተጫዋቹ ሞይሰስ ካይሴዶ በዛሬው የቡድን ልምምድ ላይ መሳተፍ ችሏል።
ተጫዋቹ በቡድኑ የግማሽ ፍጻሜ ጨዋታ ጉዳት አጋጥሞት እንደነበረ የሚታወስ ነው። ሞይሰስ ካይሴዶ በእሁድ የፍጻሜ ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። በሌላ በኩል ሌላኛው የመሃል ሜዳ ተጫዋች ሮሚዮ ላቪያ በዛሬው ልምምድ ላይ ሳይሳተፍ መቅረቱ ተገልጿል። ክሪስታል ፓላስ በዩሮፓ ሊግ አይሳተፍም። ክሪስታል ፓላስ በሚቀጥለው የውድድር ዓመት በዩሮፓ ሊግ መሳተፍ እንደማይችል የአውሮፓ እግር ኳስ ማህበር አስታውቋል። በታሪኩ ለመጀመሪያ ጊዜ ለአውሮፓ መድረክ የበቃው ክሪስታል ፓላስ በተመሳሳይ ክለብ ባለቤትነት ሕግ ጋር በተያያዘ ከዩሮፓ ሊግ ወደ ኮንፈረንስ ሊግ ወርዷል። የዩሮፓ ሊግ ተሳታፊው ኦሎምፒክ ሊዮን ባለቤት ጆን ቴክስተር በክሪስታል ፓላስ ድርሻ እንዳላቸው ይታወቃል። ኦሎምፒክ ሊዮን በሊጉ የተሻለ ደረጃ ይዞ ማጠናቀቁን ተከትሎ ቅድሚያ እንደተሰጠው ተገልጿል። ክሪስታል ፓላስ በቀጣይ በአውሮፓ ኮንፈረንስ ሊግ እንዲጫወት የወረደ ሲሆን በምትኩ ኖቲንግሃም ፎረስት ወደ ዩሮፓ ሊግ አድጓል። አሜሪካ ባለቤት ጆን ቴክሳስ በክሪስታል ፓላስ ያላቸውን ድርሻ ለመሸጥ በሂደት ላይ ሲሆኑ ክሪስታል ፓላስ በበኩሉ ይግባኝ ሊጠይቅ እንደሚችል ተጠቁሟል። ይሸነፋሉ ስለተባለ ጫናው ይቀንስልናል፣ ሌቪ ኮልዊል ተናገሩ። የሰማያዊዎቹ ተጫዋቾች ሌቪ ኮልዊል ቡድናቸው በእሁድ ፍጻሜ በብዙዎቹ የተሸናፊነት ግምት ማግኘቱ ያለ ጫና እንዲጫወቱ እንደሚያደርግ ተናግረዋል። ሰዎች ፍጻሜውን እንደምናሸነፍ እያሰቡ ነው፣ ስለዚህ ይህ ለእኛ ብንሸነፍ የምናጣው ነገር እንደሌለ ይነግረናል ሲል ሌቪ ኮልዊል ተናግረዋል። ቡድናቸው አነስተኛ የመሸነፍ ግምት ማግኘቱ ጨዋታውን እንዳይፈራ በማድረግና ጫና በመቀነስ እንደሚረዳቸው ተጫዋቹ ተናግረዋል። ወደዛ ሂደን የራሳችን የእግር ኳስ መጫወት አለብን፣ በራሳችን መተማመንና ሁሉንም ለማስደነቅ መጣር አለብን፣ ሌቪ ኮልዊል ተናገረ። ሌቪ ኮልዊል አክሎም እኛ ሪያል ማድሪድ ወይም ኢንተር ሚያሚ አይደለንም ያለ ሲሆን በተለየ መንገድ ነው የምንጫወተው፣ ፒኤስጂን ከእነሱ በተሻለ እንፈትነዋለን ብሏል። የተወሰነ የቆመ ኳስ አስቆጥራችኋለሁ ሮንጋርድ ተናገረ። አዲሱ የመድፈኞቹ አማካይ ክሪስቲያን ኖርጋርድ ለቡድኑ ከሚያበረክታቸው አስተዋጽኦች አንዱ ቡድኑን መምራት መሆኑን ገልጿል። የተወሰኑ የቆሙ ኳሶች በማስቆጠር እንደማግዝ ተስፋ አለኝ፣ በተጨማሪም ቡድኑን በመምራት አግዛለሁ ሲል ክሪስቲያን ኖርጋርድ ተናግሯል። አክሎም እንዲሁም የቡድኑ አማካኝ የእድሜ ጣሪያ ከፍ አድርጋለሁ ብሏል። ተጫዋቹ ዛሬ ለመጀመሪያ ጊዜ በአርሰናል ልምምድ ማዕከል ተገኝተዋል። እኛ ቼልሲዎች ማንንም አንፈራም፣ ኮልዊል ተናገረ። የሰማያዊዎቹ ተጫዋቾች ሌቪ ኮልዊል ቡድናቸው ፍጻሜውን ለማሸነፍ ወደ ሜዳ ይገባል ሲል አስተያየቱን ሰጥቷል። ለቼልሲ ስትጫወት ማንንም ለመግጠም አትፈራም የሚል ሌቪ ኮልዊል ወደዚህ የመጣ ነው ለፍጻሜ ለመጫወት ነው ብለዋል። አክሎም ፒኤስጂ ጠንካራ ቡድን ነው ያለው ተጫዋቹ ነገር ግን እኛ ዋንጫውን ማሸነፍ እንፈልጋለን በማለት ገልጿል። በርንማውዝ ግብ ጠባቂ ለማስፈረም ተስማማ። በርንማውዝ የ25 ዓመቱ ግብ ጠባቂ ፒትሮቪች ለማስፈረም ከቼልሲ ጋር ከስምምነት መድረሳቸው ተገልጿል። ሰማያዊዎቹ ግብ ጠባቂውን በ25 ሚሊዮን ፓውንድ ለመሸጥ ከስምምነት መድረሳቸውን ዘ አትሌቲክ አስተባብሏል። ሰርቢያዊው ግብ ጠባቂ ፒትሮቪች የጤና ምርመራውን እንዲያደርግ የፍቃድ የተሰጠው ሲሆን በቀጣይ የዓመት ውል እንደሚፈርም ይጠበቃል። በርንማውዝ የኬፓ አሪዛባላጋ መልቀቅ ተከትሎ ለቡድኑ ቁጥር 1 ግብ ጠባቂ በማፈላለግ ላይ ነበሩ። ባለፈው ዓመት በውሰት በስትራስቦርግ ያሳለፈው
ፒትሮቪች በበኩሉ ክለብ እንዲያፈላልግ በክለቡ ተነግሮ መቆየቱ ይታወቃል። ባርሴሎና በኮንጎ ጋር ንግግር ላይ ነው። የካታሎጉ ክለብ ባርሴሎና በአፍሪካዊቷ ሀገር ዲሞክራቲክ ኮንጎ ጋር የስፖንሰርሺፕ ስምምነት ለመፈጸም ንግግር ላይ መሆናቸው ተገልጿል። ባርሴሎና ከዲሞክራቲክ ኮንጎ ቱሪዝም ሚኒስቴር ጋር በቱሪዝም ዙሪያ ለመስራት ንግግር ላይ መሆናቸው ተዘግቧል። ባርሴሎና ከስምምነቱ በዓመት 10 ሚሊዮን ዩሮ ያገኛል የተባለ ሲሆን ባርሴሎና በአንጻሩ የሀገሪቱን ቱሪዝም እንደሚያስተዋውቅ ተገልጿል። ስምምነቱ የሚፈጸም ከሆነ ባርሴሎና በእጀታው ላይ ኮንጎ አፍሪካ ልብ የሚል ጽሑፍ እንደሚያሰፍር ተነግሯል። የዲሞክራቲክ ኮንጎ ስፖርትና ቱሪዝም ሚኒስቴር በቅርቡ ወደ ባርሴሎና አቅንተው በጉዳዩ ዙሪያ መነጋገራቸው ተጠቁሟል።